አስባችሁታል? ግን ኮንተንት ክሬት ስለማድረግ ምን ያህሎቻችሁ አስባችኋል? እስቲ አሁን ፌመስ የሚባሉ ኮንተንት ክሬተሮች ይዋቸው የት ደረጃ እንዳሉ እዩ። እናንተስ የት ነው ያላችሁት? እነሱ የራሳቸውን ህይወት ከመቀየር አልፎ በአካባቢያቸው ያሉ ሰዎችንም ህይወት መቀየር ችለዋል። ይህም ማድረግ የቻሉት በኮንተንት ክሬሽን ነው። ብዙዎቻችሁ ኮንተንት ክሬሽን መጀመር ስታስቡ በጣም ውስብስብ፣ ስልጠና የሚያስፈልገው የተለያዩ እቃዎች የሚያስፈልገው ነው ይመስላችሁ፣ ግን በጣም ቀላል ነው። ዛሬውኑ መጀመር ትችላላችሁ። ሰላም፣ ለማታውቁኝ ዳግሞ ዳንኤል እባላለሁ። ኮንተንት ክሬት ማድረግ ከጀመርኩኝ ኦልሞስት አመት ሊሆነኝ ነው። ከዚህ በተጨማሪም ከተለያዩ ክላይንቶች ጋር በመስራት ኮንተንት ክሬት እያደረግንላቸው ብዙ ገንዘቦችን መስራት ትችለናል። ዛሬ ኮንተንት ክሬሽን ለምን ቀላል እንደሆነ በቀላሉ አሳያችኋለሁ። በመጀመሪያ ኮንተንት ክሬሽን ለምንድን ነው ቀላል የሆነው የሚለው ልንገራችሁ። አንደኛ ኤዲት ማድረጊያ ሶፍትዌሮች አሁን በጣም ቀላልና ለአጠቃቀም ቀላል፣ በተጨማሪም ነፃ ናቸው። ለምሳሌ ካፕካት፣ ካንቫ ብዙ አድቫንስድ የሆነ ኤዲቲንግ ስኪል አያስፈልጋችሁ። ራሳችሁ ቪዲዮን አስገብታችሁ ጀማሪ ራሱ ብትሆኑ ራሱ ጋይድ እያደረጋችሁ ኤዲት ማድረግ ትችላላችሁ። ልክ እንደዚህ ቪዲዮ ማለት ነው። ሁለተኛ ብዙዎቻችሁ አድቫንስድ የሆኑ እቃዎች ካሜራ፣ ላይት የሚያስፈልጋችሁ ይመስላችኋል አይደለም? ግን አይደለም። እኔ ቀረጻ ስጀምር በሳምሰንግ A14 ነበረ ላይትን መጠቀም የነበረው የፀሐይ ብርሃን ነበረ። ላይት አልነበረኝም፣ ካሜራም አልነበረኝም። አሁን ነው ሪንግ ላይት የተለያዩ ካሜራዎችን ማሟላት የቻልነው ማለት ነው። ኢቭን ይሄ ቪዲዮ እንኳን የተቀረጸው በስልክ ነው። ስለዚህ መጀመር ብቻ ነው የሚያስፈልገው ከናንተ ማለት ነው። ሶስተኛው ነገር አሁን ያሉትን ትላልቅ ኮንተንት ክሬተሮች ይዋቸው ሲጀምሩ በጣም በትንሽዬ ነገር ነበር የጀመሩት። ከዛ ተነስቶ ነው አሁን የደረሱበት ደረጃ መድረስ የቻሉት ማለት ነው። ስለዚህ ዋናው ነገር ምንድነው? መጀመር ማለት ነው። ስለዚህ አሁን በአምስት ስቴፖች ማለት ነው ኮንተንት ክሬሽን እንዴት ይጀመራል የሚለውን ነገር አሳያችኋለሁ ማለት ነው። ተከታተሉኝ።